ዲስክሪፕሽን የምናይበት ቦታ ነው። ይሄ ዌብሳይት ምን እንደሆነ አገራችን ላይ ትምህርት ካርኩሌም ላይ ምን አዲስ ነገር ይዞ እንደመጣና ብሪፍ የሆነ ነገር እናያለን። ሌትስ ጎ። እናንተ የፈለጋችሁትን ብራውዘር መጠቀም ትችላላችሁ። ክሮም ያለው ክሮም መጠቀም ይችላል። ማይክሮሶፍት ኤጅ መጠቀም ይችላል። ኦፔራ፣ ሞዚላ ኤኒ ብራውዘር ተጠቅማችሁ ዌብሳይቱን መጠቀም ትችላላችሁ። ከዛ በፊት ግን ዌብሳይቱን እንዴት ፉል ዲስክሪፕሽን እንደሆነ ላሳያችሁ። በወርድ እያቀረብኩ ወደ ዌብሳይቱ እየሄድን ያለን መጀመሪያ የምናየው የዌብሳይቱን ቶታል ኦቨርቪው አንደኛው ፖይንት ቶታል ኦቨርቪው ኦፍ ዘ ዌብሳይት እናያለን። ዌብሳይቱ ማን ይባላል? learnethiopia.com learnethiopia.com በዲጂታል ኤዱኬሽን ፕላትፎርም ነው። ስለዚህ learnethiopia.com ምን እንደሆነ ምን ይዞ እንደመጣ እንዴት እንደሚሰራ ብሪፍሊ እናያለን። ኦኬ እኔ ማይክሮሶፍት ኤጅ ነው የምጠቀመው። እዚህ ሰርች በተኗ ላይ ሄደን እዚህ ጋር እንደምታዩት መጀመሪያ ስለገባው ነው learnethiopia.com ብላችሁ ሰርች ታረጋላችሁ። ኦኬ ወደ learnethiopia.com ሆም ፔጅ ወይም መጀመሪያው ዳሽቦርድ ወደ ፍሮንታል ቦርድ ወሰደኝ። ያው እዚህ ጋር ላይ እንደምታዩት ነው ሆም ኮርስ ሎጊን ኦር ሳይን አፕ አለ። እዚህ ጋር ያው እንደምታዩት ስታርት ኢንቨስቲንግ ኢን ዮርሰልፍ ኢፍ ዩ ሃቭ አካዳሚሽያን እዚህ ጋር ብትመጡ በጣም ተመራጭ ነው። መምህር ሆናችሁ ተማሪ ሆናችሁ ስፔሻሊ እና ምን ምን እንዳለ ደግሞ እናያለን። እዚህ ጋር ኤግዛም ተፈታኞች ኤግዚት ኤግዛም አለ፣ ኢንትራንስ ኤግዛም፣ ጆብ ኤግዛም፣ ናሽናል ኤግዛም እንዴት እንደሆነ ብሪፍ በሆነ መንገድ እናያለን። እና እዚህ ጋር ፖፑላር ኮርሶች አሉ፣ እነሱንም እናያለን። ፍሪ ፔይድ ኮርስ ስላለ ችግር የለውም። እዚህ ጋር በትንሽ ቀን ውስጥ በጣም አክሴፕታንስ አግኝቶ ተደስቶ ኮሜንት እየሰጡን ያሉ ጆይን ያደረጉን ተማሪዎች 7581 ተማሪ አለ። እዚህ ጋር ደግሞ ኢንስትራክተር ሲባሉ ኤግዛምፕል ኤግዚት ኤግዛም ላይ 1800 ዶክተርስ፣ ፕሮፌሰርስ፣ ኮርስ ኤክስፐርቶች እና ብሉፕሪንት አናላይዘሮች የተሳተፉበት ስራ ነው። ይሄ እንዴት እንደሆነ ብሉፕሪንት እንዴት አናላይዝ እንዳረጉ የኛ ፕሮፌሰሮች ብሪፍ በሆነ መንገድ እናያለን። እዚህ ጋር ደግሞ 2900 ኮርሶች አሉ ፍሪ ፔይድ። ምን አይነት ኮርሶች ናቸው እየገባን እያንዳንዱ እዚህ ጋር ሪሰንት ፖስቶችን አዲስ ነገሮችን ብሪፍሊ የምናይበት ነው። ስለ ባንክ ለምሳሌ ጆብ ኤግዛሞች የት ቫካንት ስፔሶች እንደወጡ ስኮላርሺፖችን እዚህ ጋር ደግሞ የኛ ሊንክ ያለበት ሶሻል ሚዲያ አይከን አለ። እዚህ ጋር ጆይን ማድረግ ትችላላችሁ። ዩቲዩብ፣ ቲክታክ፣ ፌስቡክ፣ ቴሌግራም ጆይን ማድረግ ትችላላችሁ። እነዚህ ሊንኮች ኮርስ ሚለውን ክሊክ ብታረጉ ሙሉ ኮርሱን እዚህ ጋር ገብታችሁ ታያላችሁ። ግን ላይ እሱን ስለምናይ ስቴፕ ቱ ፓርቼስ ዘ ኮርስ እነዚህ ፔድ ኮርሶችን እንዴት ማግኘት እንደሚቻል ቪዲዮ ፕላስ ቴክስት ፎርማት ቁጭ ያለ ስቴፕ ስላለ እዚህ ጋር ማየት ይቻላል። ሪሰንት ፉሊ ፋንድድ ስኮላርሺፕ ጆብ እነዚህ ፖፑላር ኮርሶችም ያቸው እነዚህ ኮንታክት ሴንተሮች ናቸው። ኢሜል፣ ከስተመር ሰፖርት፣ ቴሌግራም ዲስ አባውት ዲስ ፕላትፎርም ኮንታክት ስለ ፒኤልሲያችን ማየት ትችላላችሁ። ኦኬ እያንዳንዱን እየገባን እናያለን። እዚህ ጋር ወርድ ላይ እንዳየ ነው ምንድነው የሚለው ኤ ላይ ኤግዚት ኤግዛም። እስቲ ኤግዚት ኤግዛም ምን እንደሆነ እንዴት እንደሆነ ፕላትፎርሙ ላይ እየሄድን እናያለን። እዚህ ጋር ኮርስ ሚላው ላይ ክሊክ እናደርጋለን። ከሆም ፔጅ ወደ ኮርስ ፔጅ ይወስደናል። ከዛ በኋላ ይሄው ናችሁ ኮርሶችን እዚህ ጋር ወደ ታች እየወረዳችሁ ሎድ ሞር እያላችሁ ማየት ትችላላችሁ። ግን ይሄ ቶታል ኮርሱ ነው። እዚህ ጋር በካታጎሪ ሰርች ኤግዚት ኤግዛም ክሊክ አረግን። ኤግዚት ኤግዛም ስንል ደግሞ ሳብ ካታጎሪ እዚህ ጋር ዩኒቨርሲቲ ያሉ ኮሌጆች ኮሌጅ ኦፍ ኢንጂነሪንግ ላይ 34 ብሉፕሪንት አለ ማለት ዲፓርትመንት፣ አግሪካልቸር ላይ 24፣ ኮሌጅ ኦፍ ሄልት ሳይንስ ኤንድ ሜዲሲን ላይ 24። እነዚህን ኮርሶችን ሪሊ ታገኙበታላችሁ። አንዱ ላይ ክሊክ አድርገን ማየት ይቻላል። ኦኬ ኮሌጅ ኦፍ ኢንጂነሪንግ ላይ ክሊክ አረኩኝ። እዚህ ጋር ሻው ሞር ሚል አለ።
ሻው ሪዛልት አልኩኝ። ስለዚህ የኢንጂነሪንግ ኮርሶች ብቻ ይመጣሉ ማለት ነው። ስለዚህ እናንተ ከዚህ ውስጥ ደግሞ ለምሳሌ ማቴሪያል ሳይንስ እንደ ኢንጂነሪንግ፣ ኮምፒውተር አርኪቴክት ኤንድ ኦርጋናይዜሽን እነዚህ ፔድ ኮርሶች ናቸው። ለኤግዚት ኤግዛም የኤግዚት ኤግዛም እንዴት እንደተሰራ ብሉፕሪንት አናላይዚንግ በቢ ላይ እናያለን። ጆብ ኤግዛም እስቲ አሁን ደግሞ ጆብ ኤግዛሞች ምን እንደሆኑ ቢ ካታጎሪ ማለት ነው። ጆብ ኤግዛም አለን ሻው ሪዛልት ጆብ ኤግዛም ብቻ ኮርሶች ይመጣሉ። እነዚህ ኢትዮጵያ ላይ ሌቴስት ማለት ዴሊ የሚወጡ ፖስቶች ታይቶ የተሰሩ ለምሳሌ የቴሌኮም፣ የሳፋሪኮም፣ ባንክ አካውንቲንግ፣ ማኔጅሜንት ትሬን ባንክ ላይ ግራጁዌት ኢንጂነር፣ ኤምባሲ፣ ኤልፓ፣ ዩቲሊቲ እነዚህ ስራዎችን እዚህ ጋር ለምሳሌ ምን አይነት ኮርስ ነው ሪቪው ኮርስ አድርጌ ላሳይ። ዲስክሪፕሽኑን አንብቡት ወደታች እየወሰዳችሁ። ግን ካልኩሌም ላይ ብትሄዱ ኤልፓ ላይ የሚመጣ ጥያቄ ከዚህ ውጪ አይደለም። ጀነራል ናውሌጅ አባውት ኤሌክትሪክ ሲስተም፣ ኢትዮጵያ ኤሌክትሪክ ሲስተም ፓርት ኤ ፓርት ቢ እነዚህ ደግሞ ዩኒቨርሲቲ ላይ የተማራችሁ ኮርሶች ሆኖ ኤልፓ ከነዚህ ውስጥ ምን አይነት ጥያቄ ያወጣል የሚለውን ነገር ብሪፍሊ ለርኒንግ አውትካማቸውን እያነበቡ ብሪፍ በሆኑ በኮርስ ኤክስፐርቶች የወጡ ጥያቄዎች ናቸው። ኤሌክትሪክ ማሽን፣ ፓወር ሲስተም፣ ኤሌክትሪካል ኢነርጂ እነዚህ ኮርሶች ተሳትፎ አሜዚንግ የሆነ ሲስተም ነው። ኦኬ ኖ እዚህ ጋር ባካረኩኝ። አሁን ጆብ ኤግዛም አይተናል። ሌላኛው ደግሞ ኢንትራንስ ኤግዛም ላይ ስንሄድ ቅድም ኤክስፐርቶችን አውርተናል። ኢንትራንስ ኤግዛም ላይ ክሊክ ካረግን ኢንትራንስ ኤግዛሙን ሻው ሪዛልት እንበል። እነዚህ ግሬድ 12 ተማሪዎች እንዲጠቀሙበት የተሰራ ማለት ግሬድ 12 ላይ there is old curriculum plus new curriculum አለ። ስለዚህ ከ9 እስከ 11 በኦልድ ካርኩሌም፣ ግሬድ 12 በኒው ካርኩሌም አድቫንስድ በሆነ መንገድ እነዚህ 150 መምህራን ቶፕ ትምህርት ቤቶች ሊጋ ኮምቦኒ ሳምዋት አሜዚንግ የሆኑ ትምህርት ቤቶች ላይ ያሉ ቶፕ 10 ኢንስትራክተሮች የተሳተፉበት ስራ ነው። እዚህ ጋር ገብታችሁ ማየት ትችላላችሁ። ባዮሎጂ ፎር ኢንትራንስ 4700 ጥያቄ from grade 9 up to 11 from old and grade 12 new curriculum የተሰራበት አሜዚንግ ደግሞ ደስ የሚለው የትም አታገኙት። ሌላኛው የ8ኛ ክፍል ናሽናል ኤግዛም ዲ ካታጎሪ በወርድ ላይ ባለው ማለት ነው። የ8ኛ ክፍል ኒው ካርኩሌም ግሬድ 7 and 8 ኒው ካርኩሌም ላይ የተሰራ ግሬድ 7 and 8 አሜዚንግ የሆነ ስራ ነው። ደስ የሚል ስራ ነው። ተማሪዎች ሪሊ ይሄን አንብባችሁ ኤግዛም ላይ ፌል አረጋለሁ የሚል ነገር ማይታሰብ ነው። 100% ሹሮኝ ነው የምነግረው። ስለዚህ ተጠቀሙበት እላለሁ። ወደ ሌላኛው ቢ ወይም ሁለተኛው ብሉፕሪንት አናሊሲስ እንዴት እንደሆነ ማለት እኛ ጋር ያሉ ፕሮፌሰሮች ብሉፕሪንት እንዴት አናላይዝ አድርጎ እንዴት እንዳረጉ ከብሉፕሪንት ጋር ኮምፔር እያደረግን እናያለን ማለት ነው። ፎር ኤግዛምፕል እዚህ ጋር ሚኒስትሪ ኦፍ ኤዱኬሽን ቴስት ብሉፕሪንት ፎር ናሽናል ኤግዛም እዚህ ጋር ሳይንስ ዲግሪ ኢን አግሪካልቸራል ኢንጂነሪንግ ላይ ብሉፕሪንት ብሪፍሊ እናንተ ማየት ያለባችሁ እዚህ ጋር ጃንዋሪ 23 አንዳንዱ 22 ይላል። አፕዴት ያልሆነው ነው ብዙ ተማሪዎች የተበሉት እሱን በማንበብ ነው። ግን እዚህ ጋር 23 አፕዴት የሆነ ብሉፕሪንት ነው። ኦኬ ወደ ታች ያው እኔ አናሊሲሱን ነው ማሳያችሁ የኛ ፕሮፌሰሮች እንዴት አናላይዝ አርጉ እንደተሰራ ማለት ነው። ኦኬ አናሊሲሱ ይሄ ነው። ቲም 1 ላይ ሶይል ፊዚክስ ኤንድ ሜካኒክስ ይላል። እዚህ ጋር 300 ጥያቄ አለ ማለት ነው። ስለዚህ እዚህ ጋር ደግሞ ቶታል ጥያቄ ስንት ነው? 7 ነው። ወደኛ ጋር ስንሄድ 300 ጥያቄ አለ። ገብተን ማየት ይቻላል ወደኛ ሲስተም ሄደን። ኦኬ እዚህ ጋር ወደ ኮርሱ ገብተናል። ኮርሱን እዚህ ጋር ስናይ ኤግዚት ኤግዛም ፎር አግሪካልቸራል ኢንጂነሪንግ አድቫንስድ እዚህ ጋር እንትኖችን ማየት ይቻላል። 300 ማልቲፕል ቾይስ ኮሽን ቶታል ኮሽኑ ስንት ነው? 300 ነው። ስለዚህ እንዴት አናላይዝ እንዳደረጉ ብሪፍሊ ላሳያችሁ። እዚህ ኤግዚት ኤግዛም ላይ
ቶታል ኩዌሽናችሁ ስንት ነው? 7 ነው ከዚህኛው ሶይል ፊዚክስ ኤንድ ሜካኒክስ ማለት ነው። ስለዚህ የኛ ፕሮፌሰሮች እንዴት አረጉ? እዚህ ጋር ሪመምበሪንግ ታይፕ አለ፣ አንድ ጥያቄ ነው የሚመጣው። ስለዚህ እኛ እንዴት አረግን? 300 ጥያቄ ነው ቶታል ያለው። 300 ጥያቄ ሲካፈል 7 45 ጥያቄ። እቺ 14ቷ ጥያቄ እዚህ ጋር ወደኛ ሲስተም ልውሰዳችሁና ካልኩሌም ላይ ሂዱ። ካልኩሌም ላይ ስትሄዱ ምን አለ እታች? ኦንላይን ኤግዛም ሞክ ቴስት ማለት ነው። ሞክ ቴስት አለ ማለት ነው። ስለዚህ እንዴት እንደሆነ ክላሪፋይ ላድርግላችሁ። 300 ጥያቄ ነው ያለው። 14 ጥያቄ ከአንድ ቻፕተር ለምን አለ? ለሞክ ቴስት አለ። ስለዚህ ሪፒት የሆነ ነገር እንደሌለ ልነግራችሁ ነው። 43 ጥያቄ ወደ ኮርሱ ሚሄድ፣ 2 ጥያቄ ወደ ሞክ ቴስቱ ሚሄድ። ይህን ስላችሁ እዚህ ጋር ሶይል ፊዚክስ ኤንድ ሜካኒክስ ላይ 43 ጥያቄ ከሪመምበሪንግ ታይፕ አለ ማለት ነው። በብሉፕሪንት መሰረት እዚህ ጋር ሪመምበሪንግ ታይፕ ላይ 43 ጥያቄ ወደ ኮርሱ፣ 2 ጥያቄ ወደ ሞክ ኤግዛም። አንደርስታንዲንግ ታይፕ 2 ጥያቄ ማለት እዚህ በትምህርት ሚኒስተሩ 2 ጥያቄ ይላል። እኛ ጋር ስትሄዱ ስንት ነው? 43 ጥያቄ ወደ ወደ ኮርሱ፣ 2 ጥያቄ ወደ ሞክ ቴስት ነው። ግን እዚህ ጋር 2 ስለተባለ እንዴት ተደረገ? ደብል 86 ጥያቄ ወደ ኮርሱ፣ እዚህ ጋር መታችሁ 86 ጥያቄ ወደ ኮርሱ፣ 4 ጥያቄ ወደ ሞክ ኤግዛም እያረጉ እያንዳንዷ እዚች ጋር ለርኒንግ አውትካማቸውን አንብቦ ከዚህ ጋር ሶይል ፊዚክስ ኤንድ ሜካኒክስ ላይ ሪመምበሪንግ 43 + 2 አንደርስታንዲንግ 86 + 2 አፕሊኬብል ታይፕ 43 + 2 እንደዚህ ያደረጉ ቶታሊ 314 ጥያቄ ወዴት ነው የመጣው? ወደ እኛ ሲስተም ላይ ገብቷል ማለት ነው። ስለዚህ ይሄንን ሪሊ ፕሮፌሰሮች አናላይዝ አድርገው በጣም ኬርፉሊ አናላይዜሽን ተደርጎ የተሰራ። ምክንያቱም አምና ተማሪዎች የሚያቀርቡት ጥያቄ ምንድነው? ብሉፕሪንት አልተከተለም፣ አናሊሲሱ ትክክል አይደለም የሚባል ነገር የለም። ይሄን ፕሮብሌም ሶልቭ ለማድረግ የተሰራ ሲስተም ነው። ወደ ታች ብትወርዱ እዚህ ጋር አለ ፍሉይድ ሜካኒክስ 6 ጥያቄ ነው። ስለዚህ 300 ሲካፈል ለ6 ያደርጋል 50 50። ስለዚህ ሪመምበሪንግ ታይፕ ላይ እዚህ ጋር አይወጣም። ስለዚህ እዚህ ጋር እኛ ጋር የለም። አንደርስታንዲንግ ታይፕ ላይ 2 ይላል። ስለዚህ እኛ ጋር 100 ጥያቄ አለ። እዚህ ጋር አፕሊኬብል ታይፕ ላይ 1 ይላል። 50 ጥያቄ 50 50 50። ስለዚህ 50 100 150 200 እዚህ ጋር ሲባዛ 2 300 ጥያቄ አለ ማለት ነው። እንደዚህ እየሆነ ቶታል ኩዌሽኑ ስንት ነው? እዚህ ጋር ሄዳችሁ ማየት ትችላላችሁ። ወደ ሲስተሙ ግቡና ቶታል ዲስክሪፕሽን ላይ አለ ቶታል ኩዌሽን ስንት ነው? 5000 ጥያቄ ማየት ትችላላችሁ። 5000 ጥያቄ 5000 እንዴት ነው የሆነው? ካልኩሌም ላይ ሄዳችሁ ካልኩሌት ብታረጉ ኮርሱን ቁጠሩ። ከዛ በኋላ 2 3 4 5 6 7 8 9 10 11 12 13 14 15 16 16 ሲባዛ በ300 ስንት ነው? 4800 ሲደመር 200 100 ሞክ ኤግዛም አለ። ቶታሊ ስንት ነው? 5000 ጥያቄ ፍሮም ብሉፕሪንት። እነዚህ ኮርሶች ቶታሊ ብሉፕሪንት ላይ ያሉ ናቸው ይላችሁ። ለምሳሌ ከዲዛይን ማሽን ኤሌመንት አለ። ብሉፕሪንታችሁ ላይ ብትሄዱ ከዲዛይን ማሽን ኤሌመንት የመጀመሪያው ነው። 7 ጥያቄ ነው። ሪሰርች ሜቴድ ኢን አግሪካልቸራል ኢንጂነሪንግ። ስለዚህ እኛ ሲስተም ላይ ብትሄዱ ዲዛይን ላይ ሪሰርች ሜቴድ ኢን አግሪካልቸራል ኢንጂነሪንግ እያለ ይሄዳል። 100% ብሉፕሪንት አናሊሲስ ነው። ስለዚህ እዚህ ጋር ክላሪፋይ ሆኖላችኋል ማለት ነው። ኦኬ፣ ሌላኛው ደግሞ ወደ ሲ እንሄዳለን። ሲ ምንድነው የሚለው? how to purchase the course ኮርሱን እንዴት መግዛት እንደሚቻል ብሪፍ የሆነ መንገድ ላሳያችሁ። ወደ ሲስተሙ ሄደን ሆም ፔጅ ላይ ሄዱ፣ ወይም እዚህ ጋር መጀመሪያ እንዴት መግዛት እንዳለባችሁ እዚች ጋር ነግሬያችኋለሁ። ክሊክ አድርጉ። በፎቶ
በቪዲዮ የተደገፈ ስላለ እዚህ ጋር ቪዲዮ ማየት የምትፈልጉ እዚች ጋር ሊንክ አለች፣ ክሊክ አድርጉ። አዘርዋይስ በፎቶ ፉል ስቴፕ አለ። ግን እኔ የገዛው እስቲ ላሳያችሁ። ኦኬ የአሁኑን ኮርስ ገዝቼ ላሳያችሁ። ኦኬ ኮርስ ሄደን ኦኬ ኤግዚት ኤግዛም ክሊክ አረግን። እስቲ አሁኑን ኮሌጅ ኦፍ አግሪካልቸር ክሊክ አረግን። ከዛ ሻው ሪዛልት እዚህ ጋር ኮሌጅ ኦፍ አግሪካልቸር ላይ ያሉ ኮርሶች እንዩ እዚህ ጋር። እሺ አግሪካልቸራል ኢንጂነሪንግ ፍሪ ኮርስ ነው፣ ግን እኔ አድቫንስድ ፔድ ስለሆነ አድቫንስዱን ሎድ ሞር። ኦኬ ያው agricultural engineering advanced preview the course እዚህ ጋር ጌት ኮርስ ሚላለ እሱ ጋር ክሊክ አድርጉ። ስለዚህ ወደ ካርት ሲስተም ቀጥታ ይወስዳቸዋል ማለት ነው። ስለዚህ ወደ ታች ወረዱና ፕሮሲድ ቱ ቼክ አውት ክሊክ አድርጉ። ስለዚህ እዚህ ጋር የእናንተን ቢሊንግ አድሬስ ይጠይቃችኋል። ዲታይል የሆነ ቢሊንግ አድሬስ፣ ስማችሁን፣ ዩኒቨርሲቲያችሁን፣ ሲቲያችሁን፣ እዚህ ጋር ስልክ ቁጥራችሁ ሪል የሆነ ስልክ ቁጥር ማለት ነው። ኢሜል አድሬሳችሁ ሪል የሆነ ኢሜል አድሬስ፣ ዩዘር ኔም እና ፓስወርድ አይረሳም። በሱ ነው ጆይን እያደረጋችሁ ኮርሳችሁን አክቲቬት የምታደርጉት። እስቲ እኔ ሞልቼ ላሳያ። ኦኬ ያው ዲቴይልን ሞላው። ከዛ በኋላ ወዴት ነው የምትሄዱት? እዚህ ጋር ወደ ታች ወረዱ። አቭሪድ ኤንድ አግሪ የሚለውን ክሊክ ታደርጋላችሁ። ከዛ ፕሌስ ኦርደር ማድረግ ነው። ኦርደራችሁ ዳይሬክትሊ ለእናንተም ለሲስተሙ አይቲ ባለሙያ ቀጥታ ይደርሳል ማለት ነው። ኦኬ ስለዚህ እናንተ ከዚህ ጋር የምትወስዱት ምንድን ነው? ኦርደር ነምበር 19555 የእናንተ ኦርደር ነምበር ነች። ስለዚህ እቺን ኦርደር ነምበር ትይዛላችሁ። ከዛ በኋላ እቺኛዋን ብር ትይዛላችሁ። ከዛ በኋላ እቺኛዋን አካውንት ትይዛላችሁ። ፔመንት ትፈጽማላችሁ። ፔመንት እንዴት እንደሚፈጸም ቅድም ባሳያችሁ አውት ፓርቼስ ደ ኮርስ የምትሏ ሊንክ አለች እዚች ጋር ቪዲዮ ላይም ማየት ትችላላችሁ። ቶታል ማለት ነው። ስለዚህ እንደዚህ ነው ኮርሱን ፓርቼዝ የምናደርገው። ሌላኛው ኮርሱን እንዴት ፓርቼዝ እንደምን ሌላኛው ደግሞ ኮርስ አናሊሲስ ዊዝ ሞክ ቴስት። እስቲ በሞክ ቴስት እንዴት ነው የሚሰራው? ሞክ ቴስት ማለት እንደነገርኳችሁ ኦንላይን ኤግዛም ክላስ ላይ ቁጭ ብላችሁ እንደተፈተናችሁ የሚታይ ሞክ ቴስት ነው። ስለዚህ ሞክ ቴስት እንዴት ነው አናሊሲስ የሚደረገው የሚለውን ነገር ሞክ ቴስት አናላይዝ እያደረግን እናያለን። ኦኬ ቅድም እንዳልን እስቲ እዚች ጋር ወደ እናንተ እንትን ሂዱ። እዚህ ኢንሮልድ ኮርስ ላይ ሂዱ። ኮርሳችሁ ምን እንደሚመስል ክፍያ ከመፈጸማችሁ በፊት ያለውን ማለት ነው። ኦኬ ኖ ኮርስ ዋይ ቢካውስ አልከፈላችሁ። ማይ ኦርደር የሚለው ላይ ብትሄዱ ምን ኦርደር እንዳረጋችሁ ይነግራችኋል። እዚህ ጋር 1955 እቺ ኦርደር ነምበራችሁ ነች። በዚህ ክፍያ እዚህ ጋር ኦን ሆልድ ይላል አይደል? ክፍያ ስትፈጽሙ ምን እንደሚመስል ደግሞ እዛው ሪፍሬሽ አድርገን እናያለን ማለት ነው። ኦኬ ኮርሱ እስቲ እንዴት እንደሆነ እዚሁ ሪፍሬሽ ላርግና ላሳያችሁ ክፍያ እንደፈጸማችሁ ማለት ነው። እዚህ ጋር መጥቷል። ኤግዚት ኤግዛም ፎር አግሪካልቸራል ኢንጂነሪንግ አድቫንስድ ስታርት ኮርስ የሚለውን መንካት ነው። እዚህ ጋር ደስ የሚል ፊቸር አለ፣ አሳያችኋለሁ። ኦኬ እዚህ ጋር ለምሳሌ አግሪካልቸራል አፕላይ ሳይንስ ፎር አግሪካልቸራል ኢንጂነሪንግ ከዛ ሶይል ሜካኒክስ ላይ ወደታች የወረዳችሁ ማየት ትችላላችሁ። 300 ጥያቄ እንደሆነ ጥያቄያችን ይሄን ይመስላል። አንሰር ዊዝ ኩዌስችን እና ደስ የሚለው ፊቸሩ ምን መሰለ? ዲስከሽን የምትለው እዚች ጋር አለች። ለምሳሌ እዚህ ጋር ጥያቄ 82ኛው ጥያቄ መልሱ ልክ አይደለም የምትሉት እዚች ጋር ኮሜንት ቦክስ ላይ ሂዱና እዚች ኮሜንት ቦክሷ ላይ
83ኛው ጥያቄ ልክ አይደለም ብላችሁ ቴክስት ታደርጋላችሁ። ቴክስታችሁ ቀጥታ ወዴት ነው የሚሄደው? ወደ ኮርሱ ኢንስትራክተር ወይም ወደ ፕሮፌሰሩ ይደርሳል ማለት ነው። ስለዚህ ፕሮፌሰሩ አይቶ እዚህ ጋር ልክ አይደለም የሚለውን ፉል ዲስክሪፕሽን ይልክላችኋል። ይሄ ምንድነው? ዳይሬክት ቲቸር ቱ ስቱደንት ሊንኬጅ የፈጠርነው ሲስተም ነው ማለት ነው። አሜዚንግ የሆነ ሲስተም ነው። ስለዚህ እንዲህ አይነትም ሲስተም አለ ደስ የሚለው። አሁን እኔ ቀጥታ ሞክ ቴስቱ ምን እንደሚመስል ላሳያችሁ። እዚች ጋር ሞክ ቴስት የምትለዋን ንኩ። ከዛ እስቲ የመጀመሪያው ሞክ ቴስት ቱ ነካው። ስለዚህ ሞክ ቴስት እንዴት እንደሆነ ኦንላይን ኤግዛም ቁጭ ብላችሁ ሰዓት ካውንት እያደረገ ማለት ነው። ኦኬ ኮሽን 100 ደቂቃ 100 ነው። 60% ፓስ ነው። ታይም ሊቱ 100 ነው። አንድ ደቂቃ ጀመረ። ያው ክሊክ ሁለተኛ ክሊክ ይሄኛው እዚህ ጋር ኮሽን 48 ምናምን የተባለበት ምክንያት ራንደማይዝ ኮሽን ላይ ስለሆነ ነው። ዳይሬክት ኮሽን ማድረግ ትችላላችሁ እናንተ እንደፈለጋችሁ። እዚህ ጋር አምስተኛ ላይ ስትሄዱ ኮሽን 22 ይላል። ክሊክ ስለዚህ እዚህ ጋር ያው ሰዓታችሁ እየቆጠረ ነው። ሰርታችሁ ስጨርሱ ሳሚት የሚለውን ታረጋላችሁ። ሹር ናችሁ፣ ትክክል ናችሁ፣ እርግጠኞች ናችሁ የሚል ዋርኒንግ ይመጣል። አዎ ትላላችሁ። ስለዚህ እስቲ አናሊሲስ ያደርጋል ውጤታችሁ ምን ያህል እንደሆነ። ከዛ በኋላ አልፋል ወድቃል 1% ነው የሰራኸው፣ ስለዚህ አታልፍም። ፓሲንግ ግሬዱ 60 ነው። ስለዚህ እዚህ ጋር እኔ የነካውት ለምሳሌ ሪል አንሰሩን እያሳየ ይሄዳል። አንሰሩን ማየት አልፈልግም ምትል ከሆነ ሪቴክ ትላለህ። አዘርዋይስ እዚህ ጋር ኔክስት እየነካ መልሶችን ማየት ትችላለህ ማለት ነው። ኦንላይን ኤግዛም ይሄ ነው ሞክ ኤግዛም ይባላል። ሌላኛው እና የመጨረሻው እዚህ ጋር አሁን ሪቴክ ካላችሁ ከእንደገና መጀመር ትችላላችሁ። ሌላኛው ደግሞ እዚህ ጋር ምንድነው ዲፍረንስ ቢትዊን ፍሪ ኮርስ ኤንድ ፔድ ኮርስ። ፔድ ኮርስ 100% ብሉፕሪንት አናሊሲስ ነው። አንዷ 300 ጥያቄ ከአንድ ቻፕተር ማለት ከአንዲት ኮርስ 300 ጥያቄ እዚህ 7 ጥያቄ ነው ቶታሉ። እኛ ጋር 300 ጥያቄ አናሊሲሱ እንዴት እንደሆነ አይታችኋል። ስለዚህ ፍሪና ፔድ ኮርስ ልዩነቱን ላሳያችሁ። እዚህ ጋር ወጣለው ሆም ላይ ሊሂድ። ኦኬ ያው እዚህ ጋር ፍሪ ኮርስ አግሪካልቸራል ኢንጂነሪንግ ፍሪ ኮርስ ላሳያችሁ። ፍሪ ኮርሱ እንዴት እንደሆነ ክሊክ አድርጉ እሱ ላይ። ኦኬ እዚህ ጋር ስታርት ኮርስ ማለት ነው። ጌት ኮርስ ካርት የሚል ነገር የለም፣ ፍሪ ነው። ቀጥታ ስታርት ኮርስ ትላላችሁ እና 10 ጥያቄ ነው። አሁን ሶይል ፊዚክስ 300 ነበር። እዚህ ጋር ኦንሊ 10 ኮሽን ነው። ወደታች ወርዳችሁ 1% እየሰጠን ፍሪሊ እንድታዩት ነው። ፍሪ ኮርስ ነው። ፔድ ኮርሱ ግን 100% ብሉፕሪንት 300 ጥያቄ። ስለዚህ እየጨረሳችሁ ኮምፕሊት ሞክ ቴስት የለውም። ፍሪ ኮርስ ላይ ሞክ ቴስት የለውም። ሌላና አሜዚንግ ሲስተም ነግራችሁ በቅርቡ እዚህ ሲስተም ላይ አድሚሆን ኪውስ ኮሽኖች አሉ ማለት እየተወዳደራችሁ እዛው በዛው ፔመንት የምትወስዱበት ሲስተም እዚህ ጋር ስለተገለጸ እዚህ ጋር ማየት ትችላላችሁ። ምንድነው ይላል? ፓርቲሲፔት the quiz contest to win the cash prize። ፕራይዙን እዛው በዛው የምታገኙበት ኪውስ ሲስተም ይመጣል። ከወዲሁ ጆይን አድርጉ፣ ተጠቀሙ። ቴንክ ዩ